እዛነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን መጣላችሁ ይላሉ ለሰሓቦቹ። ሸህሩ ሙባረክ አላህ የባረከው የተባረከ ወር የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተው ሙእሚን ካሁኑ ይሰንቃል፣ ዝግጅት ያደርጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ድካ ነው፣ ወሰኑ የሚለካ አይደለም። ረመዳን ወሰን የለሽ ጸጋ አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግጎት አልፏል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዓለይኩም ሲያም ጾም እኮ በእናንተ ላይ ፉሪደ ግዴታ ተደረገባችሁ። ታዲያ በነቢ ኡመት ብቻ ነው እንዳንል ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም ከእናንተ በፊት በነበሩ ሕዝቦች ላይ ልክ እንደተወሰነው። ዓላማው ምንድን ነው? ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። ሁሉም ትውልድ ላይ ጾም ተደንግጓል እኛ ጋር እንደተደነገገው። ባይሆን እንደነሱ የኛ ይጠበቃል። በነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ በአላህ ረሕመት ወደኛ ውስጥ መላክ ገራገር አላህ አድርጎ